ቤት አላችሁ ድሮ ነበር እንዴ አሁንስ እማማ በረሯቸው ተከራይ ነበሩ የስንት ብር ነበር የሚከፍሉት አይ ብር ያለ ደግ ስለሆኑ ማዘር ብር ያለ በነፃ ነበር የሚያኖሯቸው አንተ ልከፍልላችሁ ነው እኔ ብር አለኝ በምን አወቅሽ እና ከዳሽን ባንክ ይወልኩ ከዳሽን ባንክ ተወጣ የለ አባዬ ይቆጣሉ ሲቆጡ ምን ይላሉ ይገላምጡኛል በገላመጥ እንዴት ነው እስኪ ያሳይ ሌላ ሲቆጡ ምን ይላሉ ይቆናጣጣሉ እንጂ አይማቱ አይደለ ዲሞክራሲያዊ ናቸው ደበል አንዳንድ ሰው በተለይ ምሳ ሰዓት ላይ ጉቦ ይበላል ጉቦ ወይ ቁርስ ላይ ራት ላይ ምናምን ጉቦ ይበላል ከምን ጋር ነው የሚበላው ጉቦ እኮ የቀበሌ ወሬ ነው መረቅ ምንድነው ብዙ ምርቃቶች አሉ እንዴት አሁን የትምህርት ቤት ምርቃት አለ እሺ የሽማግሌ ምርቃት አለ በቀን ለስንት ሰዓት ያልታጠኛለሽ ቀን ወደ 6 ሰዓት በቀን 6 ሰዓት ሙሉ አይከብድም አይከብድም ሙጭ ምን ታጠኛለሽ ሂሳብ አማርኛ እሺ ብዙ ነገር በዚህ እድሜያችሁ ሂሳብና አማርኛ ያስተምሯችኋል እና ለምንድን ነው የሚያስተምሩ እንዴ ቆይ አንቺ አሁን ስንት ክፍል ነሽ አሁን አንደኛ ክፍል ልገባ ነው ቆይ አሁን ለኬጂ ተማሪ ሂሳብና አማርኛ ምን ያደርግለታል እንዴ ለምንድን ነው የማይሰራለት ትምህርት እኮ ነው ምን ፈጠጥ አይ ያላፈጥ መሳቅ ነው ያለብኝ በደስታ የኢትዮጵያ ጠቅላይ ሚኒስትር ብትሆኚ አንቺ እኔ መጀመሪያ የምትፈቺልን ችግር የትኛው ችግር ነው ሀገራችንን ሰላም እንዲያደርግል ባሁኑ ምርጫ ከመጣ እንመርጥሻለን ተወዳደሪ ለካ 18 ዓመት አሁንሽም እሺ ኢትስ ኦኬ ከእናትና ከአባት እቤት መሆን የሚወደው ማን ነው ያው ወንድ ነው አባት ልጆቹን ከምን መጠበቅ አለበት ከባልና ሚስት ወሬ ከባልና ሚስት ጭቅጭቅ ልጅ ላይ የሆነ አደጋ ሊደርስበት ሲል መከላከል መንከባከብ አተምንድን ነው የምታፈጥ ስንት ዓመትሽ ነው 7 አሰማም እንዴ ረግኝ በጣም ነው የምታምረው ይሄንን ነግራው ያቃሉ ሰዎች ምን ይሏል ቤትኩ በሱል ይጠቅሶኛል እንደዚህ እንዴት እንደዚህ ግን ምን ማለት ነው መጠቀስ እኮ መጥቀስ ግን ምን ማለት ነው ትርጉሙ ስኪና ከባለስልጣኖች ማንን ታውቃለህ ቾምቤና ጆ ባይደን እና ሜር ቾምቤ ማን ነው ትራምፕ ኦኬ ከኢትዮጵያ ባለስልጣንስ ማንን ታውቃለህ ድሮ አጋፒያቢ እና አንዳንዴ ታክሎ ማላለ ለምን ሞተው ለምን እሺ ቤት ይሰጠኛል ብዬ ተረትና ምሳሌ ለጠይቅሽ ነው በያት ናፍቃሽ ነው እናትሽ ነች እሺ ምን ልታዘዝ እሺ ዘመደ ብዙ በያት ዘመደ ብዙ ምን ማለት ነው ጣላው ቀጭ በትክክል ተመልሷል ለምን ደረቀ ንገርሽ ናፍቀሽኛል ፈርተሽ ነው አይ ናፍቀሽኛል አይለቀስም እኮ አንቺ እሺ አይለቀስም ጎበዝ ነው ምትኝ እንድትሸለሚ እሺ ምን ፈጠጥ አይ ያላፈጥ መሳቅ ነው ያለብኝ በደስታ የኢትዮጵያ ጠቅላይ ሚኒስትር ብትሆኚ አንቺ እኔ መጀመሪያ የምትፈቺልን ችግር የትኛው ችግር ነው ሀገራችንን ሰላም እንዲያደርግል
በአሁኑ ምርጫ ከመጣ እንመርጥሻለን ተወዳደሪ ለካ 18 ዓመት አሁንሽ እሺ ኢትስ ኦኬ ከእናትና ከአባት እቤት መሆን የሚወደው ማን ነው ያው ወንድ ነው አባት ልጆቹን ከምን መጠበቅ አለበት ከባልና ሚስት ወሬ ከባልና ሚስት ጭቅጭቅ ልጅ ላይ የሆነ አደጋ ሊደርስበት ሲል መከላከል መንከባከብ አተምንድን ነው የምታፈጥ ስንት ዓመትሽ ነው 7 አሰማም እንዴ ረግኝ ጋጭ ብሎ ቀጥሎ ምንድነው ይሄን ዘፈን አልችለው እሺ አንተ የምትችለው ምንድነው ያንሽልቴ ለንጃማዬ ታንቹማ በርቴ ለንጃማዬ ሰባታ ጉርቴ ለንጃማዬ ግሪንቅታቴ ለንጃማዬ አኔ ጭፋቴ ለንጃማዬ አባሚታቴ ለንጃማዬ ጃማዬ ማይ እበስ ጃማዬ ማይ ጃማዬ ገደን ከፌራኒ ጋለና አተናቲ አናፍኪና ብሰና አማቲቲና ውቴና አናፍኪና ብሰና አማቲቲና ውቴና ኦሶና ጎዲ ሶዶይቴ ከፋተራንቻና ፉቴና ኪኒ በሬዶ አንተና አንተና ገዴታ ገዴታ ወርቂታ ወርቃኛ አንጀዴታ በቃ አይጣፍጥም yes ሌላስ ምን ያስፈልጋል ጨው ሽንኩርት ፐፐሬ ግቤ ዋናው ያጣፍጠው ወጡ አጎት ግን ሰላም አትለውም እንዴ ሳልፈልግ በግድ ያስመጥተሽን ደግሞ ሰላም ካላልክልኛለሽ እንዴ ወይ የዘንድሮ ጻ ምን ታደርጋለክ አረ ችግር የለውም ያው ይገባኛል የሚበላ ምንድን ነው ምን የሚበላ አለ አረ አይ የሚበላ ምንም ሳይኖረው እንደ ባዶ ቤት ተጠላን አረ አለ ላቅርብ አፍጥኑ እሺ አሁን አይደል እንደ ምግብ በልተ የመጣው ቤት ሽሎ ነው ያብላሽ መቼስ ሽሎ ምግብ እንደበልሽ እንዳማታስቢ ያስባል አረ ችግር የለውም ምን ላምጣልህ ምን አለ እንቁላል አለ ፍርፍር አለ ዳቦ አለ ፒዛና በርገር የለም ፒዛና በርገር የለም እና ኩላ ብለ የሚበላለ ስትላታልም ግን እኮ እንቁላል አለ እንቁላል ባንተ ቤት ቆንጆ ምግብ ነው አይደል በኔ ቤት ነው አዎ አይደለም እንቁላል ትንሽ የተሻለው ምግብ ነው እንጂ ቆንጆ ምግብ አይደለም አረ ማነሽኔ ሳምባዳዲ ነው እንዴ ማለት አይ ቦንተ ግሩ አረ እኮ አረጋጉ ረቦን በነጣላ አሜሪካ እንዳላማዳች ደሃ ብላ ይሁን ሙድ ነው የምትይዝብኝ ይሄ ደግሞ ተምች ሄሎ አረ ልጁ ሮቦት ሊበላይ ነው በእናትህ አፍጥ ነው ወይኔ ታክሲ አጥቼ እኮ ነው በእናትሽ ምንድነው ሰላም አውራ ዴሊቨሪዎች ነን 9589 ላይ ኢሳም በሚል ስም ምግብ ታዞ ነበር አባቴ ያበላልኩ ለምንድን ነው እንደዚህ የምታመሰግኛት እሷ እኮ ለኛ ብላን ነው ላቧን ጠብ አድርጋ መሰራው እና ደግሞ ለልጆቿ ርህራሄዋን ትሰጣለች እያልኩ ላቤ ጠብ እስኪ ለምጨቀጭቃት እንኳን አንተ እኮ አይኩል ስለማይሰራ ነው እዚህ አይኩል ምናምን አይኩል ስለማይሰራ ነው አይኩ ለካ ስለማይሰራ ነው እኔ እሺ አይሰራም የኔ አይኩ አንቺን ግን ታንኩ እሺ ምን ነው ሐሳብ ያዘሽ አይ እናትሽ ምን አለቀሰች እኔ ደግሞ ስታለቅስ በቃ ልቤ ቁርጥ ይላል አይዞሽ በደስታ እኮ ነው ያለቀሰች ሂጂ ቀፊያት መዋሸት የለበትም ትልቅ የለበትም እውነት ለምን አላህ ጥልቆች ከዋሹት ይቀጣል